ሲገኙ የዓለምን መገናኛ ብዙሃን ቀልብ ሳቡ። በሩሲያ የጦር ማዕበል እየተናጠች የምትገኘውን ሀገራቸውን ለማዳን በሚል ከአሜሪካ ፊት ሲቆሙ ምስጋናን ከእርዳታ ጋር አዋህደው ንግግር አደረጉ። ፕሬዝዳንት ዘለንስኪ የእናንተ ገንዘብ አሉ አሜሪካውያንን፣ የእናንተ ገንዘብ ተራድኦ ሳይሆን ለደህንነትና ለዲሞክራሲ የሚፈስ ነው ሲሉ ተደመጡ። Your money is not charity. የምታደርጉልን የገንዘብ ድጋፍ ተራድኦ ብቻ አይደለም፣ ኃላፊነት በተሞላበት መልኩ በዓለም አቀፍ ጸጥታና ዲሞክራሲ ላይ የሚፈስ መዋለ ንዋይ እንጂ። የዩክሬኑ ፕሬዝዳንት በአሜሪካ ኮንግረስ ፊት ቀርበው ንግግር አደረጉም አላደረጉም አሜሪካ እንደሆነች ላትመለስ ከገባችበት ዩክሬንን የማስታጠቅ ትግሏ አታፈገፍግም የሚሉ አስተያየቶች ተሰጥተዋል። አንዳንድ ዓለም አቀፍ የጂኦፖለቲካ ታዛቢዎች ግን የፕሬዝዳንት ዘለንስኪን የአሜሪካ የስራ ጉብኝት ሁነኛና የተሰላ ዓላማ የያዘ ነው ይላሉ። ሁለቱ የአሜሪካ የፖለቲካ ግዙፋን ዴሞክራቶችና ሪፐብሊካኑ ለዩክሬን በሚሰጥ የጦር እርዳታ ላይ ተመሳሳይ አቋም የላቸውም ይላሉ። አብዛኞቹ ሪፐብሊካኖች ለዩክሬን የሚደረገው ግዙፍ ወታደራዊ ድጋፍ የአሜሪካን የጦር ቋት አደጋ ላይ የሚጥል ነው ሲሉ ይደመጣሉ። ጦርነቱ በተራዘመ ቁጥር አሜሪካ ዩክሬንን እያስታጠቀች ልትቀጥል አትችልም በሚልም ጥያቄ ያነሳሉ። እናም ፕሬዝዳንት ቮሎዲሚር ዘለንስኪ ሁለቱም የአሜሪካ ፓርቲዎች በተወከሉበት ኮንግረስ ፊት ቀርበው መናገራቸው የአሜሪካ ፖለቲከኞች በዩክሬን ድጋፍ ላይ ልዩነት አልባ አቋም እንዲኖራቸው ያደርጋል ይላሉ ተንታኞቹ። And the applause is a clear signal that Ukraine and its president are assured of ongoing bipartisan support. ፕሬዝዳንት ዘለንስኪ የዩክሬን ህልውና በአሜሪካ እጅ መውደቁን የገለጹትም አሜሪካ የጦር ንብረቶቿን ወደ ዩክሬን መላኳን ይበልጥ እንድትገፋበት በማለም ነው ሲሉም ያክላሉ ታዛቢዎቹ። በእርግጥ የአሜሪካው ፕሬዝዳንት ጆ ባይደን ለዩክሬን እጃችን አያጥርም ድጋፋችንም አይቆምም ሲሉ ለእንግዳቸው አረጋግጠውላቸዋል። በእያንዳንዱ ሂደት ውስጥ የአሜሪካን ህዝብ ከጎናችሁ ነው። ወደፊትም በሚያስፈልገው ሁሉ አብረናችሁ እንቀጥላለን። ይህንን የአሜሪካ የጦር ድጋፍ የሚቃወሙ ወገኖች ደግሞ የፕሬዝዳንት ዘለንስኪ ጉብኝትና የአሜሪካ ተጨማሪ የድጋፍ ቃል ኪዳን የዩክሬንን ጦርነት በሰላማዊ መንገድ ለመፍታት ሊደረግ የሚችል ሙከራ የሚያመክን ነው ሲሉ እየተቹ ናቸው። በሌላ በኩል በአሜሪካ የሩሲያ አምባሳደር አናቶሊ አንቶኖቭ የአሜሪካን አካሄድ በጽኑ አውግዘውታል። እኚሁ የሩሲያ አምባሳደር የፕሬዝዳንት ዘለንስኪን የአሜሪካ ጉብኝት ለጦርነት ማራዘሚያ የተሰራ ማስታወቂያና ሆሊውዳዊ ትርኢት ነው ሲሉ ገልጸውታል። የሰሞኑ የአሜሪካ መግለጫዎችና ንግግሮች ሩሲያን በጦር ሜዳ ማሸነፍ ከሚል የቅዠት ምናብ የመነጩ ናቸው ሲሉም የሩሲያ አምባሳደር ቁጣቸውን ገልጸዋል። የፕሬዝዳንት ዘለንስኪ ጉብኝትና የአሜሪካ የተጨማሪ የጦር ድጋፍ መሐላ ጦርነቱ በሰላማዊ ውይይትና በድርድር እንዳይቆም አለመፈለግን ያረጋገጠ ነው ያሉት አምባሳደር አናቶሊ አንቶኖቭ